እስካሁን ከተማችን ላይ ከተለመዱ ቪላ ቤቶች ለየት ያለ በአሰራሩ እንዲሁም ደግሞ በካሬ ስፋቱ ለየት ያለና ሰፋ ያለ ካሬ ቪላ ቤት ለሚመቻቹ ሰዎች የቀረበ 300 ካሬ ሜትር አጠቃላይ ስፋቱ የሆነ ሰሚት ጎላጎላ አካባቢ የሚገኝ እንደዚህ ጽድት ተደርጎ የተሰራ ቪላ ቤት ነው ይዤላችሁ የመጣሁት። ወደ ውስጥ ገብተን ደግሞ ቤት ውስጥ ያሉ ያንዳንዱ ዲቴሎች አብረን እናያለን። ከኔ ጋር ከዛ ፊት ግን ሌሎች ቤት ነክ መረጃዎችን ስለቅ እንዲደርሳችሁ እና አካውንት ፎሎ እንዲሁም ቪዲዮ ከተመቻችሁ ላይ ይሄንን ቤት ይፈልጋሉ ብላችሁ ለምታስቡ ሰው ደግሞ ይሄንን ቪዲዮ ሼር በማድረግ አድርሱላቸው። መጀመሪያ እንደገባን የምናገኘው ሰፋ ያለ ብርሃናማ ሳሎንን ይሆናል ማለት ነው። ይህ ሳሎን በውስጡ ኦፕን ኪችን ያካተተ ኦፕን ኪችኑ እንደምትመለከቱት በዩቪ ኤምዲኤፍ የተሰራ ቶፑ ደግሞ በጋላክሲ ግራናይት ያጌጠ በመቀጠል ማስተር ቤድሩሙን እናገኛለን። ይህ ማስተር ቤድሩም እንደምትመለከቱት ብርሃናማ ሰፋ ያለ የራሱ ክሎዜትና እንዲሁም ደግሞ መታጠቢያ ቤትን ያካተተ ማስተር ቤድሩሙን እናገኛለን። ይህ ቤት በአጠቃላይ በውስጡ 3 መኝታ ቤቶች ያሉ ሲሆን ማስተር ቤድሩሙን ጨምሮ ማለት ነው። ማስተር ቤድሩሙ እንደተመለከታችሁ የራሱ መታጠቢያ ቤትንና እንዲሁም ክሎዜትን ያቃለለ ነው። ሌሎች 2 መኝታ ቤቶች ደግሞ በሳይዛቸው ከማስተር ቤድሩም አነስ ያሉ የራሳቸው ክሎዜት የተገጠመላቸው ሲሆን እዚሁ ዋናው ቤት ላይ ማለት ነው። በተጨማሪም አንድ የጋራ መታጠቢያ ቤትን ያካተተ ሲሆን ወደ ሰርቪሱ ስንወጣ ደግሞ ሰርቪሱ ላይ ትራዲሽናል ኪችን ለማለት የሚከብድ ሰፋ ያለ ትራዲሽናል ኪችንን እንዲሁም 2 መኝታ ቤቶች ሁለቱም የራሳቸው ክሎዜት የተገጠመላቸውና እንዲሁም ሰርቪሱ ላይ አንድ መታጠቢያ ቤት እንዲሁም ደግሞ የላውንደሪ ሩምን ያካተተ ነው። ይህ ቤት በቪዲዮ መጀመሪያ ልንነገርኳችሁ የሚገኘው ሰሚት ጎላጎላ አካባቢ ሲሆን ዋጋው 43 ሚሊዮን ብር ይባላል። ውስን ድርድር ይኖረዋል። ለማየትና ለበለጠ መረጃ በ0969 232300 መደወል ትችላላችሁ።